አሁን ማውራችሁ ነገር ይሄንን ቪዲዮ የምታዩ ሁላችሁንም ሰዎች የሚመለከት ነው። ክብር ለኢየሱስ ይሁን። ሁላችሁም ሪፖስት በማድረግ ጀምሩት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ሰዎች ብዙ ጊዜ እዚህ ምድር ላይ በተለያየ ስህተት በህይወታቸው ስህተቶችን ይሰራሉ። መጥፎ የሆኑ ዘሮችን ህይወታቸው ላይ ሊዘሩ ይችላሉ። ነገር ግን የዘሩትን መጥፎ ነገር ሁሉ የማጨድ ግዴታ የለባቸውም። የማጨድ ግዴታ የለባቸውም። ነቢይ ምን ለማለት ፈልገ ነው? ሰው የዘራውን ያጭዳል የምትሉኝ ሰዎች ይሄንን ቪዲዮ እስከ መጨረሻው ስሙት። ቢኮዝ ሰው የዘራውን አያጭድም እያልኩኝ አይደለም። የዘራውን ሁሉ ግን ማጨድ የለበትም እያልኩ። ክብር ለኢየሱስ ይሁን። በመዝራትና በማጨድ ህግ አምናለሁ። ቢኮዝ የሚሰራ ፕሪንሲፕል ነው። የስፒሪት ዓለም ፕሪንሲፕል ነው። ነገር ግን ፕሪንሲፕሎችን ስትከተሉ እዛ ፕሪንሲፕሎች ውስጥ ፎሎ የሚደረጉ ነገሮች አሉ። ለምሳሌ ብዙዎቻችሁ ከዚህ በፊት እንዳልኳችሁ ነቢያት ጋር ዘርተናል ትሉኛላችሁ። በቃ ዘርን ዘራው፣ ነገር ግን ብለሲንግ ህይወቴ ላይ አልመጣም ትችላላችሁ። የመዝራትና የማጨድ ህግ ስለማይሰራ አይደለም እናንተ ጋር ነገሮች 100 እጥፍ ሆነው ያልመጡት። ሌሎች ለዛ ህግ መሳካት መተግበር ያለባቸው ፕሪንሲፕሎች ስላሉ ነው። ለመልካሙ ነገር እንደዚህ ከሆነ ለሌላውም ነገር ዘሴም ነው። ኤቭሪቲንግ ስለተዘራ ብቻ አይደለም ላይፋችሁ ላይ የምታጭዱት። አንዳንድ ህይወታችሁ ላይ ባለማወቅ የዘራችሁትን ዘሮች አለማጨድ ትችላላችሁ። እንዴት እንደሆነ በዚህ ቪዲዮ ነገራችኋለሁ። ነገር ግን እዚህ ቪዲዮ ላይ በስህተት እንዳትረዱ የምፈልገው ላይሰንስ እየሰጠው አይደለም። እንደፈለጋችሁ የሆነ አይነት ዘር እንድትዘሩ ላይሰንስ እየሰጠው አይደለም። ነገር ግን በጸጸት ውስጥ ላላችሁ አይምሯችሁ ላይ የነፍሳችሁ ላይ ጥያቄ ላለ ነብይ እኔ ከዚህ በፊት እንደዚህ አድርጌ ነበር፣ ይሄን አድርጌያለሁ፣ አሁን በህይወቴ እነኝን ነገሮች እዚህ ምድር ላይ ካላጨድኩኝ ነፃ መውጣት አልችልም ወይ? የግድ ዋጋ ከፍላለሁ ወይ? ያለ አንዳንድ ሰው ኢቭን ዋጋ የሚከፍልበትን ቀን እየጠበቀ ነው የሚኖረው። በህይወቱ በፊት በሰራቸው ስህተቶች ዋጋ የሚከፍልበትን ቀን እየጠበቀ የሚኖር ሰው አለ። ከዛ ውጭ አማራጭ የለም ብሎ ይሄ ለእንደዚህ አይነት ሰዎች ነው ምላሽ እየሰጠው ያለሁት እንጂ ላይሰንስ አሁን ሄዳችሁ የፈለጋችሁትን ነገር አላጭደውም ብላችሁ ላይሰንስ የሰጠዋችሁ አይደለም። መንፈሳዊ ነገር ላይ ተጠንቀቁ። እዚህ ምድር ላይ አንድ ዘር ሲዘራ ስለተዘራ ብቻ ላይታጨድ ይችላል። ስለ ስንዴ ሊሆን ይችላል፣ ጤፍ ሊሆን ይችላል። ስለተዘራ ብቻ ላይታጨድ ይችላል። ለምሳሌ ድንገት መጥቶ ጎርፍ ያንን ነገር ሊያበላሸው ይችላል። አንበጣ መጥቶ ያን የተዘራውን ነገር ሊያበላሸው ይችላል። እየበቀለ ያለ ነገር ግን ሞስት ፕሮባብሊ ሳይበቅል የሚያበላሹት ፋክተሮች አሉ። ያንን ዘር ከመብቀሉ በፊት ብዙ ሊያበላሹት የሚችሉ እንዳይበቅል ፍሬ እንዳይሰጥ ሊያደርግ የሚችሉ ሪዝኖች አሉ። እነዛን ነገሮች ካላለፈ በስተቀር ፍሬ ሊሰበሰብ አይችልም ማለት ነው። ክብር ለኢየሱስ ይሁን። ህይወታችሁ ላይ የተዘሩ ዘሮች አድገው ነው ፍሬ ወደ ማፍራት የሚደርሱት። እናንተ እንደተዘሩ ካወቃችሁ፣ የሚያወጡት ፍሬ ደግሞ መልካም እንደሆነ ካወቃችሁ ያንን ነገር ማቋረጥ ትችላላችሁ፣ ማበላሸት ትችላላችሁ። ፍሬያማ እንዳይሆኑ ማበላሸት ትችላላችሁ። የአብዛኛው ሰው ችግር ምን እንደሆነ ታውቃላችሁ? መጥፎ ዘር ላይፉ ላይ ህይወቱ ላይ መዝራቱ አይደለም። ይኮተኩተዋል፣ ውሃ ያጠጣዋል፣ ፍሬ እንዲያወጣ ይኮተኩተዋል። ነገም በላዩ ላይ ፍሬያማ እንዲሆን የተቻለውን ጥረት ያደርጋል። ያንን መጥፎ ዘር ማቋረጥ ከቻላችሁ ግን የዛ ነገር ፍሬ መውጣት አይችልም፣ መብቀል አይችልም። እንዴት ነው ታዲያ ያንን ነገር ማቋረጥ የምንችለው? ፕሮፌት ለምትሉ ሰዎች እነግራችኋለሁ። ሁላችሁም እዚህ ጋር የደረሳችሁ ሰዎች ዩቲዩብ ሰብስክራይብ አድርጉ፣ እንደዚሁም ይሄን አካውንት ፎሎ አድርጉት፣ ኮፒ ሊንክ አድርጉት። አካውንቱ ላይቭ ላይ ስገባ ለሁላችሁም ጸልይላችኋለሁ። ዘሮቻችሁን ዝሩ። ባዮ ላይ አካውንት ነምበር አለ። ዘር እየዘራችሁ ኮኔክት አድርጉ። ዘሮቻችሁን እየዘራችሁ እዚህ ካለው ትንቢታዊ ጸጋ ጋር ኮኔክት አድርጉ። እንዴት ነው ማቋረጥ የምንችለው ስትሉት፣ እንደዘራችሁበት መንገድ ይለያያል። ሰምታይምስ በአንደበታችሁ ከሆነ ያንን መጥፎ ነገር የዘራችሁት ሻሩት። አዋጅ የሚጠፋው በአዋጅ ነው። ሻሩት። ህይወቴ ላይ የከፈትኳቸው የተናገርኳቸው እያላችሁ አበላሹት። ያ ነገር እንዳይሰራ የእርግማን ቃላቶችን ሽር ያለው የተናገርኳቸው መጥፎ ቃላቶች ሽር ያለው ከልክያለው እያላችሁ አበላሹት። በየትኛውም አይነት መስፈርት ቢሆን አሁን እንዳልኳችሁ አበላሹት። የተዘራውን ዘር አበላሹት። ፕላስ በትዳር ዙሪያ ቢሆን በስራ ዙሪያ ቢሆን መልካም ነገርን ተናገሩ። ትዳራችሁ ላይ መልካም ነገርን ተናገሩ።
የወደፊት ትዳራችሁ ላይ መልካም ነገርን ተናገሩ። ስራችሁ ላይ መልካም ነገርን ተናገሩ። ቢዝነሳችሁ ላይ መልካም ነገርን ተናገሩ። እነዛ መልካም ነገሮች ብቻ እንዲበቅሉ አድርጓቸው። ለበፊቱ ነገሮች ቦታ እንዳይኖር አድርጉት። አዳዲስ ነገር አስገቡበት። ክብር ለኢየሱስ ይሁን። ሁላችሁም ይህንን ቪዲዮ ሼር አድርጉት፣ ይጠቅማችኋል። ኮሜንት ሴክሽን ላይ አስቀምጡልኝ፣ የምትፈልጉት ነገር ካለ አስቀምጡልኝ። ጸሎት ላይቭ ስገባ ጸልይላችኋለሁ። ላይቭ ገባለሁ። ቲክቶክ ላይ ላይቭ እየተነበይኩ ነው። ለብዙ ሰዎች መፈታት ምክንያት እግዚአብሔር ለብዙ ሰዎች መፈታት ምክንያት አድርጎኛል። እዚህ ያለው ትንቢታዊ ጸጋ የብዙዎችን ፋይናንስ ነፃ እያወጣ ነው። የብዙዎችን ቋጠሮ እየፈታ ነው። ቀጣይ ለታምራት ተረኛ እናንተ ናችሁ። ቀጣይ ምስክርነቶቻችሁን ይዛችሁ ለመምጣት ተረኛ እናንተ ናችሁ። ቀጣይ እግዚአብሔር ይሄን አደረገልኝ ብሎ ለመናገር ተረኛ እናንተ ናችሁ። ይሄንን ቤት ፎሎ ማድረግ አትርሱ። ዩቲዩብ ሰብስክራይብ አድርጉ። ዘሮቻችሁን ዝሩ። ነቢይ ማላክ አይነበርኩ ሻሎም